ቦንጆር ሃቱዝ ኮመንት አሌቭ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንቨር ዛሬ በዚህ ቪዲዮ የምንማረው የሚሆነው የመኖሪያ ቤታችሁ ውስጥ ያሉትን ክፍሎች በፈረንሳይኛ እንዴት አድርጋችሁ ትገልጻላችሁ፣ ከዛም በተጨማሪ ደግሞ መኖሪያ ቤታችሁ ውስጥ ያሉትን የቤት እቃዎች እንዴት አድርጋችሁ በፈረንሳይኛ መግለጽ ትችላላችሁ የሚለው። ስለዚህ ወደ ቪዲዮ መጀመሪያ ላይ መኝታ ቤት በፈረንሳይኛ ለማለት ምን እንላለን? ላ ሾምበር እንላለን። ላ ሾምበር። ከዛ ደግሞ ሳሎን ማለት ብንፈልግ ወይም ማረፊያ ክፍል ማለት ብንፈልግ ምን እንላለን? ል ሳሎን እንላለን። ል ሳሎን ጎበዞች። ከዛ በኋላ ደግሞ መታጠቢያ ቤት ማለት ብትፈልጉ ምን ትላላችሁ? ምን ትላላችሁ መሰላችሁ? ላሳል ድ ባ ላሳል ድ ባ ጎበዞች። ከዛ በኋላስ ኪችን ወይም ደግሞ ምግብ የምንሰራበት ክፍል ማለት ብንፈልግ ምን እንላለን? ላ ኩዚን ላ ኩዚን። ናይስ። ከዛ በኋላ ደግሞ መግቢያው ማለት ብትፈልጉ ወይም ደግሞ ኢንትራንስ ወይ መግቢያው ማለት ብትፈልጉ ምን ትላላችሁ? ሎንትሬ ትላላችሁ። ሎንትሬ። ናይስ። አሁን ደግሞ መኖሪያ ቤታችሁ ውስጥ ያሉትን የተለመዱ እቃዎችን እንግለጽ። ለምሳሌ መኝታ ቤት ውስጥ አልጋ ይኖራል። ስለዚህ አልጋ ለማለት ለሊ እንላለን። ለሊ። ናይስ። ከዛ በኋላ ደግሞ መኝታ ቤት ውስጥ አልጋ ካልን ሳሎን ውስጥ ደግሞ ለምሳሌ ሶፋ ማለት ብንፈልግ ምን እንላለን? ሶፋ ማለት ብንፈልግ ል ካናፔ እንላለን። ል ካናፔ። ናይስ። ከዛ ደግሞ ወንበር ማለት ብንፈልግ ምን እንላለን? ላ ሼዝ ላ ሼዝ። ከዛ ደግሞ ጠረጴዛ ማለት ብንፈልግ ምን እንላለን? ላ ታብል ላ ታብል። ናይስ። እነዚህ የተለመዱ የቤት እቃዎች ናቸው። ለምሳሌ ደግሞ ቴሌቪዥን ማለት ብንፈልግ ምን እንላለን? ላ ቴሌ ላ ቴሌ። ከዛ ደግሞ የት አለ? ለምሳሌ አልጋው የቱ ጋ ነው ማለት ብትፈልጉ ምን ብላችሁ መጠየቅ ትችላላችሁ? ኡኤ ከዛ በኋላ አልጋውን ትላላችሁ። ኡኤ ል ሊ ትላላችሁ። ለምሳሌ ደግሞ ቴሌቪዥን የቱ ጋ ነው ማለት ብትፈልጉ ኡኤ ላ ቴሌ ትላላችሁ። ከዛ ደግሞ መታጠቢያ ቤት ወይም ሽንት ቤት በተለምዶ የምንለው የቱ ጋ ነው ማለት ብትፈልጉ ምን ትላላችሁ? ኡሶ ሌ ቶይሌት ትላላችሁ። ኡሶ ሌ ቶይሌት ወይም ደግሞ ዌ ላሳል ድባ ትላላችሁ። ናይስ። ይሄ ለዚህ ቪዲዮ በቂ ነው። ስለዚህ እናንተም ደግሞ የምትወዱትን የቤት እቃ ወይም ደግሞ የምትወዱትን የቤታችሁን ክፍል ምን ብላችሁ ትገልጹልኝ ያላችሁ ኮመንት ላይ ማለት ነው። ዤም ብላችሁ ዤም ላሾምበር ማለት ትችላላችሁ። መኝታ ቤቴን እወደዋለሁ። ወይም ደግሞ ዤም ልሳሎን ማለት ትችላላችሁ። ናይስ። የቪዲዮ ከተመቻችሁ ላይክ አድርጉ። የሚቀጥለውን ቪዲዮ ደግሞ ማየት ከፈለጋችሁ ሰብስክራይብ አድርጉ። አንተል ኔክስት ቪዲዮ ኦርቫር